እህቴ ራሷን ያጠፋችው አንተ ስላሳበድካት ሳይሆን ከኤደን ጋር አንተ ሪሌሽንሺፕ ስላለክ ይሄን ስለሰማች ነው ራሷን ያጠፋችው ይባላል እያልሽ ነውና የቱ ይያዛል ነው የምልሽ። እሱ እኮ ከሞተች በኋላ ኤደን ስትመጣ እዚህ ሀገር ኦልሬዲ እህቴ ከሞተች በኋላ እንደዚህ እያሉ ነበረ። ገባሽ? ኦልሬዲ እሷ ሞታለች። እሷ እንደዛ ሆነ ያጠፋችው ኤደን ከቻፒ ጋር ግንኙነት ስላላት ነው የሚባል ነገር አለ። ስለዚህ ይሄ ነገር እውነት ነው ወይ ብለሽ ከጠይሾች ጭንቅላትሽ ውስጥ ጥያቄ አለ። አሁን እሷ እውነት ነው እኔና ኤደን ግንኙነት አለን ጭንቅላትሽ ውስጥ ጥያቄ አይደለም ያለው። እኛ እናውቀዋለን ሀቡ፣ እሱም ያውቀዋል፣ እኛም እናውቀዋለን። ነገር ግን ኢቭን ሌላ እኔ ስክሪንሾትም ላይቭ ላይ የሚያላረኩት ነገር አለ። አሁን በቀደም ከተነሳ በኋላ ማለት ነው። ኢቭን እሱ አይቶ ላይሆን ይችላል። ሌላ ብዙ ቤቶች እየተከፈተ ስለሆነ ስለዚህ ጉዳይ ፈለገ እንዳልሆነ ካወቅሽው ላነሳ የፈለኩትን ቻፒ ሀቡ ልንገርሽ፣ ላነሳ የቻልኩበትን ምክንያት ልንገርሽ። እኛ በቀደም ከዚህ ቤት ከተወጣ በኋላ ብዙ ቤት እየከፈቱ የራሳቸውን አስተያየት ሲሰጡ ነበረ። ስክሪንሾት አላረኩም። ኮመንት ላይ ምን እያሉ ነበረ? ታዲያ እህትየው ለምን አብራተኛች እያሉ ነበር፣ ብዙ ቤት ማለት ነው። ማናት ኤደን ከቻፒ ጋር ተኛች እያሉ ነው የሚያወሩት? አዎ፣ ለምን እህትየው ታዲያ አብራተኛች? ሶስት እህትማማቾችም ያፈቁት ነበረ እየተባለ ነበር በየቤቱ ማለት ነው። ጆሮ ለባለቤቱ ባዳ ነው። ሜቢ ይሄን ነገር ቻፒ ላይሰማ ይችላል፣ አላቅም። ገባሽ? በማውቀው ነገር ነው መፍረድ የምችለው። ኤደን እህቴ ሞታ ከመጣች በኋላ እዛ ለቅሶ ጨርሳ ስትመጣ ኢቭን የሌላ ሀገር ከስተመር ዜጎች አንቺ እንደዚህ አድርገሽ አይደል እንዴ እያሏት ማለት ነው ነበረ። ገባሽ? አሁን እኔ እዚህ ጋር ለምን ቻፒን ጠየቅኩትኝ? እዚህ ጋር ህዝብ አለ፣ ሁሉም ሰው የተለያየ አስተያየት ሲሰጥ ነበር አይደለ? በየቤቱ እየከፈተ እዚህ ጋር ቢያንስ የሚያውቀው እውነቱን ቻፒና እኛ ስለሆነ እሱ እውነቷን ያውጣ ብዬ ነው። ገባሽ? ሌላ ምክንያት የለኝም። ለህዝቡ መልስ ለመስጠት ያህል ነው ማለት ነው። ኖ ልክ አይደለም። አሁንም አቢባ ልክ አይደለም። አሁንም ያለው ነገር ልክ አይደለም። ቅድም ያለችውና አሁን ያለችው ራሱ ልክ አይደለም። የትኛው እስኪ ንገረኝ። ቻፒ ከእውነት ውጭ ምንም ስለማልናገር ቅድም ያልኩትና አሁን ያልኩት ሊምታታ አይችልም። ኖ ልክ አይደለም ያልኩት። ጠይቀኝ እስኪ ልክ ያለው ነገር ቅድም ያልሽው ሰው ብዙ ሰው ያወራል፣ ብዙ ሰው ነገር ሚዲያ ላይ አለ። አሁን ደግሞ አንዴ ከዚህ በፊት ከላይቭ በፊት ይቅርታና ልክ ነው። ትናንትና ነው ላይቭ የነበር ነው አይደለ? ከትናንት ወዲያ ወይ ምናምን ከትናንት ወዲያ በፊት ሰዎች እያሉ ሊናገሩ የሚችሉት አሁን ደግሞ መልሳ ላይቭ ላይ የሚያውቁም ሰዎች እሱንም የሚያውቁት እኛንም የሚያውቁ ማለት ነው እንጂ ስለ ላይቭ አላወራሽም። ላይቭ እኮ አሁን ደግሞ መልሳ ነገር ሰው አያውቅም፣ እኔም ሰምቼ አላውቅም አላደል ቻፒ አሁን ደግሞ መልሳ ላይቭ ላይ ነው አይደለ? እንደዛ ሲል እንኳን እንደዚህ በዚህ አካባቢ ያለ ሰው ላይቭ ላይ የተለያየ ላይቭ ቤት እንዲያሉ ኮሜንት ሲያረጉ ነበረ። ስለ ላይቭ ታዩና ስለ ሪያሊቲው ስናወራ አንቺንም እሱንም የሚያውቋችሁ ሰዎች ኤደንና ቻፒ ግንኙነት እንዳላችሁ ያወራሉ። ጭምጭምታ ሰምተሻል አንቺ? ታብሎ አዎ መተው ጠይቀዋል። በስትክክል መጀመሪያ እንደዛ ነበር ያለችው። ስራ አልገባም ትላለች ኤደን። እኔ እዛ ሆኜ ማለት ነው የመጣሁት፣ ልጆች ትቼ ነው የመጣሁት እዚህ ማለት ነው። በቃ ማልቀስ ነው እንዲያሉኝ እያለች ማለት ነው። ማልቀስ ነው ምናምን ስል ፈራሁኝ፣ እኔም መጣሁኝ እዚህ። ገባሽ? ከዛ ግን ቻፒ አሁን ሰው ኤደን አጠገብሽ ናት። አሁን አንዴ መታ ልትናገር ትችላለች። ይሄን ነገር ሰምታ ታውቃለች አታውቅም የሚለውን ነገር ኤደን አንቺና ቻፒ ግንኙነት አላችሁ ተብሎ ተወርቶ አንቺ ጆሮ ደርሶ ያውቃል? ለምን አልነገርሽኝም ታዲያ? ያት እንገናኛለን። ቆይ አንዴ ሀቡኔ ልጠይቀው። ቻፒ እናንተ ለለቅሶ ከደረስን መጨረሻ ቀን ካወራሁ በኋላ አግኝቻለሁ አናውቅም። ግን ከዛ በፊት ቆይ ልንገርህ ጠይቀን አናውቅም። ከአንተ ጋር ማውራት ያቆምኩት ቆይ አላወራና ከዛ ትጠይቀኝ። ችግር የለውም እኮ የማወራው እውነት ነው። እኔ ከአንተ ጋር ያወራሁት መጨረሻ ቀን ኢትዮጵያ ሄደን አይደለ? እስካሁን እያወራን ነበር በደምብ። ልክ ነኝ? የሆነ ነገር ካለ ትጠይቀኛል። አይ ውሸትሽ ነው በለኝ። እኔ እናንተ እያወራን እናውራ። ዝጋሽ መቼ ነው ለመጨረሻ ጊዜ ያወራችሁት? ከቻፒ ጋር ኢትዮጵያ ሄጄ ለለቅሶ ሄደን ኢትዮጵያ ማለት ነው። ከዛ አወራሁትኝ የእህቴ እንደዚህ ሆና ጠበቀች ምናምን ላኩለት ብቻ እዛ ጋር ያለውን ነገር። ከዛ በኋላ ወሩ ኤግዛክትሊ ጊዜው የዛሬ ስንት ወር? እዚህ ጋር ለቅሶ ላይ አሁን ማንሳት የምፈልገው ነገር ስላለ የምትጠይቂኝን ጥያቄ አንቺን ጠይቂኝ፣ የሁለታችሁን መልስ አድርጌ እኔም ደግሞ የሁለታችሁንም ጥያቄ የምጠይቀዋለኝ። ችግር የለውም። ስለዚህ
ማውራት ያለብንን ነገር ጥቅልል አድርገን አንዴ እናውራና ችግር የለም እኔም መልስ ልስጣችሁ ለሁለታችሁ። ምክንያቱም ለምን መሰለሽ አሁን ሁለቱም የሚያወሩት ነገር እየተጋጨ ነው። አያት ከራሷ ከምታወራው ጋር እየተጋጨ ነው። ችግር የለም ቻፒ ተጋጨ ምትለውን ጠይቀኝ ነኝ እኮ ልጨርስልሽ። አሁን ሀቢባ እየሰማሽ ከሆነ መጀመሪያ በሰው ነው የተባለው አይደል? መጀመሪያ በሰው ከሆነ ዳት ሚንስ ለአክሶ ምን እንዳሉ ታውቂያለሽ አቡ? እኔ ይኸውልሽ አሁን እዚህ ጋር ነግሬሻለሁ አይደል? በውስጥ ልልክልሽ እችላለሁ። እሺ በቃ ጠይቂና እኔ ልመልስ። አሁን እንደዚህ ማወራራት ልጨርስ ካወሩ ቆይ ኤደን እውነት ካወራ ያሱ ግንኙነት አላችሁ ያለሽ ለምን እዚህ ጋር መጥተው አዎ አይለንም በፊት ለፊታችን አቡ አይመጡም። ስሚ እኔ ለአክሶ ደርሼ መጣሁ ነገርኩሽ እኮ ነው የመጨረሻ በቃ ያውራ ሀያትም አንድ ጓደኛ አለችኝ ሀቡ አንድ ይቅርታ የጠየቀችኝ ልጅ አለች ላስገባት ማለት መተሽ አንቺ እንደዚህ ተብሎ እየተወራ ነው ያለው ብላ ያለችኝ ልጅ አለች። አስፈላጊ አይደለም። ኖ አስፈላጊ አይደለም። ታየቅ ይሄ ነው እኮ አሁን ቻፒኒ ማውራለ ሰው ጠይቆኛል ሪዝን ሊሆን አይጋይትም። እኔ እኮ አንድ ጥያቄ ልጠይቅህ። እኔ እያወራን ነው። እኔ እኮ አሁን ወደ እንትን ታውቃኛለህ አይደል? ቻፒ በደንብ ነው የምንታወቀው አይደል? የሆነ ነገር ሲኖር እኔ ፊት ለፊት እንጂ ወደ ኋላ እንደማለት ምናምን ምን ሁሉ ነገር ታውቃለህ አይደለ? እናወራለን። አዎ እናወራለን። ለቅሶ የሄድኩ ጊዜ አሁን ጥያቄውን በቃ ጥያቄውን ወደ ጥያቄው ጀምሪ። ለመጨረሻ ጊዜ ካወራችሁበት አልኩሽ። ለለቅሶ ሄጄ ለለቅሶ እስከሄድ ስፖርት ድረስ እስከሄድ ድረስ ኤርፖርት ድረስ እስከሄድ እያወራሁት ነው። ኢቭን ኢትዮጵያ ሆኜ አውርቼዋለሁ። ከቀብሩ በኋላ አላወራሁትም። የዛሬ 11 ወር ማለት ነው። አንቺና ቻፒ ለመጨረሻ ጊዜ ያወራችሁት? አዎ ኢቭን አይቼውም አላውቅም። እሺ ጥሩ። የዛሬ 11 ወር ከዛ በኋላ ለምንድን ነው ከቻፒ ጋር ቤስት ፍሬንድ ነበራችሁ? ለምን ተዘጋጋችሁ? ምንድን ነው ምክንያትሽ? በዚህ በእንትኑ ነው። መጀመሪያማ ጓደኛ ነን። አዎ በደንብ በጣም ረጅም ዓመት ጓደኛ ነን እኮ። ልክ ከሞተች በኋላ ነገርኩሽ። ትላንትና ነገርኩሽ ሪዝኔ ትላንትና ልክ እህቴ ተቀብራ ልጅቷ የሆነች እህቴ ጸበልን ታስጠምቃት ልጅ ነበረች አልኩሽ እኮ። ከዛ በኋላ አልመጣችም ነበር። ልክ ከተቀበረች ከሁለተኛው ቀን ነው ከሶስተኛው ቀን በኋላ ብቻ መጣች። ኦኬ ቆይ መጣልኝ። በቀደም ያልሽው እህትሽን ጸበል የምታስቀምቃት ልጅ እሱ መድኃኒት አሰርቶባት ነው ስላለችሽ ነው አንቺ እሱን የዘጋሽው? አዎ ለምን ያቅ ነበረው አለችኝ። ይሄ ነገር እንትን ይላል ያቅ ነበር ወይ ስለሷ ገባሽ? ቻፒ የታል ወንድ ልጇ አባት አለ ሲጀምር ስሙንም አታውቀው ስትለኝ አለ ምን ነው ጓደኛዬ እኮ ነው ፍሬንዴ ነው ገባሽ? ፍሬንዴ እኮ ነው ምን ነው ስለሷ ያቅ ነበር እንዴ አለችኝ። አዎ ያውቃል። ምክንያቱም ስለሚያውቅ ስለምናወራ ገባሽ? አዎ ያውቃል እናወራለን ስላት ኦኬ አንቺ ነሽ የገደልሻት አለች። ይሄንን ነግሬሻለሁ ባለፈው። አንድ ሁለተኛ ነገር ነጥቡ የስሙ የተባለው ነገር ሀቡ እኔ ሄጄ ቆይቼ ነው የመጣሁት ኢትዮጵያ። ያውቃል እሱ አንዴ አይደለም ሁለቴ ሶስቴ ነው የሄድኩት አሁን ኢትዮጵያ ማለት ነው። የሆነ ሰዓት ተመለስኩ። ኢቭን ከሌ ሰው አይገባም። አሁን እኛ ሶስታችን ስለምናወራ ነው ገብቶሻል? እንደዚህ እያልኩ ያስረዳሻለሁ። ስመጣ ማለት የመጀመሪያውን ስመጣ በቃ ምን ብዬ ልንገርሽ ሰው ምናምን እንደዚህ በቃ እንትን ይላል። ኢቭን አሁን ነው ምሽ ከ10 ደቂቃ በፊት ከሌ ቢመጣ እኔ እኮ የተቀየምኩሽ አለኝ እንደዚህ ማውራች ምናምን የሆነ ሰው መጥቶ ማለት ከሱ ጋር እንደዚህ ስለተኛሽ ምናምን ተብዬ ነው እንደማታረዩ አውቃለሁ ምናምን። እሱ በእርግጥ አይሰማም ላይሰማ ይችላል። እኔም በሰው ነው። አንደኛ የሆነ አረብ የሚያወራ መጥቶ የነገረኝ፣ ሁለተኛ ጓደኛዬ ራሱ መጣ ኮስታር ብላ ጠየቀችኝ ቤት ድረስ ማለት ነው። እንደዚህ ታውቂኛለሽ አልኳት። ገባሽ? ከምን ተነስተው ነው ሰዎች ከገዛ ከእህትሽ ፍቅረኛ ጋር ትተኛለሽ ብለው የሚያወሩት? ከምን ተነስተው? በጣም ስለምንገናኝ በጣም ነው ነገርኩሽ። በጣም ፍሬንድ ነን ከምትይው በላይ ነገርኩሽ እኮ። ኢቨን አልኩሽ እኮ ከሱ ጋር በጣም ፍሬንድ ነን። በጣም ከምነግርሽ በላይ ጓደኛ ነን። አብረን እዚህ ነው የምንውለው፣ ካፍቴሪያ ነው የምንውለው። ከዛ የሆነ እንትን ስንል እንሄዳለን ማለት በጣም ጓደኛ ነን። የኔና እሱ አብሮ መስራት የስራ ባልደረባ የሰፈር ልጅ እኛ ያለንበት አካባቢ ያውቀዋል ራሱ ሊውል ይችላል። ለምንድን ነው ይሄ ነገር እንዲወራ የፈለጋችሁት? ማን ያወራው? ያወራውን ሰው አምጡት እዚህ ጋር። እኛ ያለንበት አካባቢ ራሱን ቻፒም ያውቀዋል አይደለም? አሁን በፊትም ቢሆን ፎሎ ነው የሚያደርጉሽ። ገብቶሻል? የአንቺን ውድቀት የሆነ ነገር ነው በጣም ነው ወሬ የሚዛመተው። ከዛ ኢቭን በቢዝነስ ደረጃ ለምትዩ ማለት ነው አሁን በቢዝነስ ላይ ነው ያለው፣ እኔም በሱ ስራ ላይ ነው ያለሁት። እንደው እሱም አንድ እኔም አንድ ነው ያለን አሁን ካፍቴሪያውን ምን እምልሽ ገብቶሻል? አንድ ነው ያለን፣ እሱም አንድ ነው ያለው፣ እኔም ነው የምሰራው። ኢቭን የሌላ ሀገር ዜጎች አሉ መጥተው እንደዚህ እያሉ ለቅቄ ነበር እንዲህ በቃ ማለት እንደዚህ ለማን ታሳምኛለሽ ምናምን። ትላንት ሪዝን የመጣውብሽ ሪዝን ምን ብዬሻለሁ? አባ
እኔ እንደዚህ ተብሎ ተወርቷል። ቻፒ እንደዚህ አይነት ነገር አላደረኩም ንጹህ ነኝ ካለ እኛ ደግሞ ስሙን እንደዚህ ካልን እንሂድና እንማል ነው ያልኩት አይደል ነው ብዬሻለሁ። ማስረጃ ለምትዩ ሀቡ እኔ ያውቃል በደንብ ነው የሚያውቀው ቻፒ ማስረጃ ብለሽ እንደዚህ እኔ ማስረጃ ቻፒ ታውቃለህ። እኔ አንድ መረጃ ቢኖረኝ ቮይስ ላይ ስለ እንደዚህ አይነት ነገር በደንብ ነው የምታውቀኝ፣ እንተዋወቃለን። አንድ ነገር ቢስ ታውቀኛለህ። እንዴት ነው ሄጄ እንደምከስ ኬዝ እንደምከፍት ምናምን ታውቃለህ አይደል? ዋሻው ማስረጃ ቢኖረኝ ጠይቂው፣ ትክክለኛ ነገር ነው የማወራው። ሀቡ የሆነ አንድ መረጃ ቢኖረኝ ሄጄ እከሰዋለሁ። ገባሽ አይደል? እከሰዋለሁ። ምንም የለንም እኛ ፍርድና ፍርድ እየጠበቅን ያለ ነው ከእግዚአብሔር ነው። ምን አልኩኝ? እንሂድ ቻፒ እንማል። ለምን ሰው እንደዚህ የተደረገበት ያለ ስሙ ስም ከሰጠነው ወደ ራሳችን ነው የሚመጣው። እኔ ነኝ ኃላፊነትና የምወስደው። ገብቶሻል? ቻፒ እንደዚህ አላደረገም ሲባል እኔ ነኝ ኃላፊነትና የምወስደው ሙሉ ኃላፊነትና። እንደዚህ አይነት ነገር ሄደሽ ስትሚ አባ አንቺ ሙስሊም ስለሆንሽ ነው እንጂ አሁን እንደዚህ ክርስቲያን ሰው ቢያስገባ ያውቃል በደንብ ያወራል። እኔ እንደዚህ አላደረኩኝም። እኛ አሁን አምነናል። ምንድነው ያመነው? እህታችን አውርታለች። አዎ ያውቃል ለፍራች። ስለዚህ እሷ ሞታለች። ገባሽ አይደል? እኛ እያደረግን ያለነው ቻፒን ነው። ቻፒ ስለች አዎ ቻፒ ነው ብለናል። አዎ ብለናል። አልካድኩም። ቻፒ እንደዚህ አይነት ነገር አላደረኩም ሲል እንሂድና እንማል። እዛ መሄድ የማይችልበት እኮ ነው እጠብቀዋለሁ። መሄድ እስከሚችልበት ጊዜ ድረስ ኢትዮጵያ ማለት ነው። ኢትዮጵያ ሄዶ ወረቀት ምናምን ይመጣል ተብሏል። እሱን በውስጥ በእንትን ይሄ በቄሱም በምንም ይጨረሳል እንዴት እንደምንሄድ። ገባሽ አይደል አቡ? አሁን ፕሮግራሙ ላይሆን ይችላል። ፕሮግራሜ እንደዚህ ነው እሄዳለሁ ሲል ሄደን እንማል። አዎ ብያለሁ። ሄደን እንማል ነው ያልኩት። ገብቶሻል? የት ያቅ አሁን እሱ አንዴ ልጨርስ። አዎ አንደኛ ነገር፣ ሁለተኛ ነገር እንደዚህ ያለ ስም ሰተህ ነው ከሆነ ገብቶሻል? እኛ የእህታችን ደም ነው ያጣ ነው። ገብቶሻል አይደል? ገንዘብ አይደለም። ነግሬሻለሁ ትናንትና። ብር አላችሁ እናንተ ጋር የለንም ብዬሻለሁ። እሷ ግን አለኝ ብላለች፣ ግን እሷ ሞታለች። ገብቶሻል? ብርኛ አለን ነፍስ ነው የነፍስ ነው። ገብቶሻል? አንዴ ለወራት የነፍስ ነው እየጠየቅን ያለው። እኔ ምንድን ያልኩት አሁን ይሄ አንቺ ጋር ስለመጣን አይደለም አይደለ አቡ? ዋናው ነገር ፈጣሪ ጋር ነው መሄድ ያለብን አይደል? አንቺ ሀቅ ታውጫለሽ፣ አው እዚህ ጋር ታሶሪናልሽ ምናምን። ከዛ እኔ እንደዚህ አሁን ለሱ ውሸት ኳሸው። ገብቶሻል አቡ? እኔ ያለ ስም ተጥቼው እህቴ እንደዚህ ያደረገ ብዬ ካልኩኝ እንምላለን። የት ዘብር ገብርኤል የሚባል ቦታ አለ፣ ያውቃሉ። ክርስቲያን ገብቶ ሊያስረዱሽ ይችላሉ። ልክ ነው። እዛ ሄዶ እሱ አላረኩም ሲል ወደ እኔ ነው የሚመጣው እንዳለ ያለ ስም የሰጠሁት የሚደርስብኝ አደጋ እንዳለ እንደዛ ነው። ገብቶሻል? ይሄን ብቻ ነው የጠየቅነው እኛ፣ ሌላ ነገር አልጠየቅነውም። አንድ በይ። ሁለተኛ ነገር አንድ ነገር ይቅርታ፣ የሰው ስም መጥቀስ አልፈልግም። ቤትሽም እንደዚህ ነገር አይወራም። እቺ ልጅቷ ምን አለች መሰልሽ አቡ? አስቢበት። ገና ስማቸውን ዲሲ ብዬ ይሄ ነገር ደግሞ ቻፒ በውስጥ በደንብ ታውቃለህ። ስለዚህ ነገር ታውቃለህ በደንብ ልንገርክ። ገና ዲሲ ብዬ ስጠራ አለች። እየሰማሽ ነው አቡ? ፎቶ ተላከላት፣ ላኩላት። እከሬ አይደለም እሱ በደንብ ያውቃል ውስጡ። ለምን እንደሚያከራከርሽ ከዚህ በፊትኛ የራሳችን ነገር የምናውቀው ነገር ስላለ ማን እንደላከላት ስም አልጠራም። ማን እንደላከላት በደንብ ያውቃል ልቡን። ገባሻ አቡ? እኔ በልጄን ያውቃታል። እኔ አንድ ልጄን ይንሳኝ አልኩት። አንድ ልጄን ይንሳኝ። ልጄ ለልጄ መስዋዕት እንዴት እንደምከፍል ሁሉ ነገር ያውቃል። አንድ ልጄን ይንሳኝ። እኔ ልጅቷን አልኩሽ የተላከላት እንደዚህ ልጅቷን ካወሯት ከዚህ ከተወራ ከተፖሰተ በኋላ ከግሩፕ ከቤተክርስቲያን ወስጄ ከማውራት በፊት አንድ ልጄን ይንሳኝ አላወራት አውርቻት አላውቅም። ግን አላውቃትም። ኖርማል እዛው ሰፈር ነን አንተዋወቅም። ግን ስሚ ምን እንዳደረጓት ልጅቷ ማስረዳት ስላልቻለች ነው እንጂ ኢቭን ከድተዋታል። በምን ከዷት በይ? ዲሲ እሷ ካለችበት ሰፈር እኛ ሰፈር ድረስ ቻፒ እና ዳኒ ብቻ ናቸው ዲሲ በዲሲ የሚጠሩት ስም አይደለም አይደል? ዲሲ ገና ሲላክ ነው ፎቶ የተላከላት። ይሄን ታውቃለች ቻፒ። ስም እንዳታስጠራኝ ሌላ እንትን እንዳለ አይደለም። እንደዛ ነው የተወራው። ይወጣል ቪዲዮ ሀቡ። ለዚህ እውነት የኛን ምን ከፈልጋሾች ገና ምን አለች መሰለኝ ሶሊያና ዲሲ ገና ስል ፎቶ ተላከላት። እዚህ ናቸው እንደ ማለት ነው። ከዛ ቆይ ልጨርስ ጠይቀኛቸው። ሰው ነው እንደዛ አይደለም ያለችው አይደለም። ጥያቄ ሳይሆን ነው ታውቃለች። ቻፒ ነው ታውቃለች። በዲና በሲ የሚጀምር ወንድማማቾች አንዴ አቢባ እዚህ ጋር ምን መሰለኝ አቡ ታይቂ በዲና በሲ የሚጀምር ወንድማማቾች ስትል ፎቶ ተላከች። አንድ ነገር ወይ ብላ ፎቶ ላከችልኝ። ቴንክ ዩ ያ ማለት ይኸውልሽ አንድ ነገር አለ። ታቢ ልጨርስ ነው ልጨርስ ነው እንደዛ ሳይሆን ታስረዳለህ። እሷ ስትጨርስ ቆይ በቃ ለምን ታውቃለች? ታቢ እኔን ታውቃላችሁ በእኛ እሺ። ምትፈልጊው ብቻ ነው። ስማ ስም ለራሱ ታውቃለህ አይደለ?
አቃቁና እኔ ምንም የማውቀው ነገር የለም። ታውቃላችሁ? አዎ አንቺ ብቻ አውሪ። እሱን ተይው አንተ ታውቃለሽ። አትይው ጭራሽ ከኛ ጋር አውሪ። እኔ ነጥቦች እያስኩ ነው። ከዛ ጠይቅሻለሁኝ። እኔ እሺ በቃ ታውቃለህ ምናምን ምንድነው የማውቀው? ታውቃለህ ምናምን እሱ እንደሌለ ጉዳይ ከኛ ጋር አውሪ። ሚሰርግ እሺ። ከዛ እሱ ሲያወራ እኮ ስጠይቀኝ እኔ መልስለታለሁ ያለችው ገብቶሻል። አውራሽ እኛን ነው የሚያወራል ማለት ከህዝቡ ጋር አውሪ። 15000 ሰው አለ። ከ15000 ጋር አውሪ። እሱ ከሁላችሁም ጋር ነው እያወራሁት እያስረዳሁት ካለሁት ያ ነገር እንድትይዙ ነው። ገባሽ አቡ? እንድትይዙ ነው። ታውቃለህ ብለሽ ስትይ የማውቀውን ነገር የምታወሪ ነው የሚመስለው። እኔ የማውቀውን ነገር ነው። ችግር የለውም። አንተ የምትጠይቀኝ ትጠይቀኛለህ አይደለም። አንቺ የሚሰማሽን አውሪ እንጂ እኔን ታውቃለህ ነው እንደዚህ ታውቀኛለህ። አይ እሺ ችግር የለውም። እሱ ችግር የለውም ያልኩበት ሪዝን አቡ። ከዛ ልጅቷ ምን አለች? እንደዚህ ዲሲ ሲባል ፎቶ ተላከልኝ አለች። ኦኬ አይደለም ነው የሚጀምሩ ወንድማማቶች ብላ ቪዲዮ ስትሰራ ይሄ ነው ወይ ብላ ላከችላት። ስክሪንሾት ኤቭሪቲንግ ተልኮልኛል። ዘሊና ልካልኛለች። ቴንክ ዩ። አሁን እውነት እንዲወጣ ነው። አሁን እኔ ጉዳዬ ምንድነው? አሁን እሱ ይጠይቀኝ። ልክ አሁን እንደጨርሶ እኛ አሁን እኔ ያልኩሽ ገንዘብ አላጣንም፣ ገንዘብ አይደለም የተሰረቅነው አላልንም። ገብቶሻል አይደል? ገንዘብ ተዘርፈን አላችሁ። ልጅቷ መጣስጠይቅ እህቴ እንደዚህ ብላ ለፍልፋ ሞታለች። ኦኬ ትላንትም ያልኩሽ መረጃ አልሽ የለኝም። መረጃ ለእንደዚህ አይነት ነገር መረጃ መቼም ቁጭ ብለሽ መረጃ ቢኖረኝ እኮ እሄዳለሁ። የለኝም። አንድ አሁን ኤደን እህትሽ ነፍሷን ይማረው ራሷን ስታጠፋ አንቺ የት ነበርሽ? ዱባይ። ስለዚህ አላልሰማሽም። እህትሽ ያለችው ለእንትና ነው ለሀያት ነው። ሀያት ናት የነገረችሽ። ምኑን ነው የነገረችኝ? ስለሱ እህትሽ ስለተናገረ ሀያት ነገረችኝ። ከዛ ደግሞ የሆነች ልጅ አለች እኮ አልኩሽ አቡ ሄዳ ጸበል ወሰደቻት። ምን ተናገረችኝ? እሷ ስትናገረኝ አልኩሽ እኮ አንቺ እንደዚህ አንቺ ነሽ ብላ ስትለኝ ከዛ በኋላ ነው በቃ እንትን ያልኩትኝ እኮ አልኩሽ። ነግሬሻለሁ። አሁን ባለፈውም በቀደም ሲገባ ልጅቷ እንዴ ሲገባ ግቡት ገብተናል። አሁንም እንደ ጥያቄ የጠየኩትም ያለሁትም እኔም እኮ ነፍሴ ነው እየሰጠሁ ያለሁትም። ገብቶሻል አይደል? ነፍስ ስልሽ መቼም ሄደሽ ቤተክርስቲያን የሚያክል ቦታ እንደዚህ አይነት ቦታ ሄደሽ ስትሜ ነፍሴን ነው የምሰጠው። ለምን እሱ ካላረገ እሱን ነው ብዬ ነው የመጣሁት አይደል? እህቴ ላይ ያደረገብኝ እሱ ነው ብዬ ነው የመጣሁት። እሱ ካላረገ ደግሞ ችግር የለውም እኮ አልኩሽ። በእኔ ነው የሚመጣው ይሄ ነገር። ክርስትና የሚያክሰው ምናምን እኛው ብቻ ሰው ታስገቢና እንዴት ነው የሚደረገው ልጅ ጠይቂና ከዛ እኔ አሁን እየጠየኩት እንደዚህ አላረኩም ካለ እንሂድ። አሁን ላይ መቼ ይችላል? በሚመቸው ሰዓት እንሂድና እንማል። እኔም ልማል እሱም ልማል። ከዛ በኋላ እኔ ነኝ የኔ ነፍስ ነው የሚጠፋው። በጣም ይሄን ይጠየቁት። ሌላ ነገር አልጠየኩም። ይጠይቀኝ እሱ ይፈልጋል። እሺ ለመጨረሻ ጊዜ ያወራችሁት የዛሬ 11 ወር ነው። ነፍሷን ይማረው እህትሽ የሞተች ጊዜ ኢትዮጵያ እያለሽ። ከዛም በኋላ አውርታችሁ አታውቁም?